እኔ ደጋግሜ እነግርሻለሁ። ተይ 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 አትበይኝ። እኔ አልፈልገውም። ላይፌ ውስጥ ባለጌ ነው። የባለጌ ልጅ ዘሩ ሁሉ ማለት እህቱ ምኖቹ ሁሉ ባለጌዎች ናቸው፣ ዘራፊዎች። እና እኔ እነሱን እዚህ ላይፌ ውስጥ አላስገባም። ቲክታክ ላይ ምናምን ያልሽውን እኔ ብዙ ቲክታክ አልገባም፣ አላየውም። ዩዥሊ ዩቱብ ነው የማየው። እነግርሻለሁ። እሱም ቢሆን የውጭ ዜጋ ሙቪዎችን ምናምን በእነዚህም ሀገር ቢሆን አንዳንዴ ከሳበኝ ጀምሯለሁ ምናምን እንጂ እና ሌሎች ነገሮች ነው የማደርገው። አይ ዶንት ሃቭ ታይም። ቀኑን ሙሉ ቢዚ ነኝ። አንዳንዴ ነው ስልኬን የምከፍተው እና ዩቱብም ቲክታክም ሁሉ የውሸት እንትን ስለሆነ አይ ዶንት ኬር ነው የምልሽ። አይ ዶንት ዋች ደም ዳት ማች። እሷንም ቢሆን እንደውም ሳያት እንኳን አልፋታለሁ። አይ ዶንት ሊስን፣ አላዳምጥም። ስለዚህ እኔ ተይ 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 አትበይኝ። እኔ ኦልሬዲ ቻፕተሬን ዘግቻለሁ ስለሱ። አይ ዶንት ዋንት ሂም ኢን ማይ ላይፍ። አይ ዶንት ዋንት ሂም ኢን ማይ ችልድረንስ ላይፍ፣ ኖቦዲስ ላይፍ። እኛ ቆርጠናል ከእንደዛ አይነት ተራ ሰው ጋር። እሷም ነች ጀምራ ያዋረደችን። እሱ ነገር ከትንሽ ጊዜ በኋላ ይረሳል። እና ተይ 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 አትበይኝ ፕሊዝ። እና አይ ዶንት ዋንት ሂም ነው የምልሽ። እና እሱ ሌባ ነው። መለመን ከፈለገ ለራሱ አይለምንም። ካምፕ ውስጥ እንትን ውስጥ ተቀምጦ ጥገኛ ሆኖ ጥንጥ ቤት ውስጥ እንትን እሳት ማንደጃ እንኳን ትንሽ ኤሌክትሪክ እንትን የሌላ ቦታ እዛው የተኛ እዛው እየበላ ከእንደዚህ አይነቱ ዱርዬ ለራሱ አይሰበስብም፣ ለሌላ ሰው ከሚሰበስብ መልኩን በፊልተር እያሳመረ ሴት ማሽኮርመም ነው ስራው። እና ስለዚህ እኔ እንደዚህ አይነት ባለጌ አልፈልግም ነው የምልሽ። እሱንም ያችም እህቶቿም ምናቸውንም አልፈልግም። እነሱ ከህይወቴ እንዲወጡ ነው የምፈልገው። በቅርቡ ይረሳሉ። ኦልሬዲ ተዘግቷል ቻፕተሩ። ልጅቷ አትፈልገውም። ሙቭ ኦን፣ ሌላ ነገር እናውራ እሺ። እና ከፈለግሽ ዘመድ የምንሆን ከሆነ ስለሌላ ነገር እናውራ። እሱን ልጅ ተዋት ብያቸዋለሁ። ይህ ጸጉሯ ምናምን ነው። ምን አባቷ አገባትና ነው ጸጉርሽ እንዲህ የምትላት? አብልታት አጥጥታ አሳድጋታለች እሷስ ብትሆን። እና ዝም ብላ የራሷን ላይፍ የላትም። ይሄኔ ቁርንዳዷን በሻሽ ሸፍና ነው የምትውለው። እሷ ራሷ በደረቅ ቅባታታ እና አፋቸውን ቢያወሩም አይ ዶንት ኬር። ዴዚ ዶም ትናንት አጥበሽ ጸጉርሽን እንደገና ባክቱ ኖርማል ብያታለኝ። በደምብ ሄደሽ ጸጉር ቤት ሰርተሽ ተድሮ አርጊ፣ ፍሬዝ አርጊ ብያታለኝ። እና ይሄ መተኮስ ምናምን ጸጉር ይጨርሳል። የምን ስታይል ነው? ስታይል አድርገሽ ሞዴል ነች ምንድን ነች ምልሽ? ይሄ የደደብ አስተሳሰብ ነው። እንዲያርጊ የሚሉ ሰዎች እና እኔ አይ ዶንት ኬር፣ የፈለጉትን ይበሉ። ስለዚህ እኔ አጨንቀኝም። እና እሷም መሰደብ ከፈለገች ይስደባት ሙሉ ጨርቀው። አይ ዶንት ኬር። እኔ አልሰማሁም ማለት አላየሁኝም። ቢካዝ ነው ያለሁት እዚህ። እሷ እዛ መቆጣጠር የማልችለውን ነገር አቴንሽን አልሰጠውም። when I can control it I will control it። ስንገናኝ ሁሉንም ከህይወት አውጥቼ አያቸዋለሁ። የሚሳደቡትን ምኖችን ብላክ እያደረኩ እዛ የምትሄድበትን ቦታ ለምትዳረገዋለሁ። በቃ አሁን ትጫወት፣ የፈለገችውን ታድርግ፣ ይስደቧት ከፈለጉም። አይ ዶንት ኬር። እና እኔ ስለ እሷ አገባኝ ካሁን በኋላ ነው የምልሽ እስከሚስተካከል ድረስ። እና ማውራት አልፈልግም ማለቴ ነው ስለዛ ድርዬ በተለይ። እና ከፈለሽ ካዘንሽለት ሌላ ሴት ፈልጊለት፣ ሞልተዋል ሴቶች። እና እኛ ስለሱ ካሁን በኋላ እናውራ ነው የምልሽ። አትለምኝ ፕሊዝ። ተይ 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 ብለሽ አትለምኝ። ፈርስት ኦፍ ኦል እናት ነኝ። እሷ 20 ነች። የራሷን የፈለገችው ማድረግ ትችላለች። ግን የቻልኩትን ያህል መጥፎንና ጥሩን ደግሞ እነግራታለሁ። ከዚህ በላይ ደግሞ እግዚአብሔርን ለምናለሁ ወደ ገደል እንዳትገባ፣ በውስጡ አስረግዟን ነገር እንዳያደርጋት እግዚአብሔርን ጠብቅልኝ ብዬ መጸለይ ብቻ ነው። እናንተ አንቺ እናት ነኝ የኔን ነው መደገፍ ያለብሽ እንጂ ገልሻ ገደል እንድትገባ አትለምኝኝ ፕሊዝ። እና I want the best for her። ሁሉም ሰው ለልጁ the best ነው የሚፈልገው። እና የኔን ዊሽ ሪስፔክት ማድረግ አለብሽ እሺ። እና ሌላ ነገር እናውራ ካሁን በኋላ። እኔ ስለሱ ዲስከስ ማድረግ አልፈልግም፣ ስለማንኛውም ሰው ማለቴ ነው ቲክታክ ላይ። ስለዚህ ኪራይ ስጠኝ። እኔ ይሄን ቲክታክ ስለማላይ መስማትም አልፈልግም እስከሚሄድ ድረስ እሺ። እና በተረፈ ደህና ነሽ ወይ? ቀንሽ እንዴት ነው? የት ሀገር ነው ያለሽው? ዱባይ ምን ነበር ያልሽኝ? እስቲ ቆይ ላይ ሰማዋለኝ
እና ሰዓቱም አንድ መሰለኝ ዱባይ ነው ኩዌት እንደሱ አረብ ሀገር ከሆነ አንድ ነን ማለት ነው። እንዳልቀሰቀስኩሽ ነው። እና ቀን ምን ስትሰሪ ነው የምትውይው? አሁን ተፋቅረናል። በጣም መወዳት ዘመዴ ነች። እንደውም ደግ አደረገች። የፈለገችውን ታድርጋ። አይ ስፖርት ሀር እሱ ተናዶ ነው የተሳደበው እና በተናዶ አንገርሻው አለበት ማለት ነው። እኔ ስለሱ መስማት አልፈልግም። ባለቂ ቆሻሻ እንደዚህ ያስጠላኝ። አሁንማ በስማም ሳስብ ሁሉ ለሚይዛት ሴት ሁሉ ማዝንላት ነው የሚመስለኝ ወደፊቱ። ይህ ደደብ ጭንቅላቱ እንኳን አስተሳሰቡ፣ አነጋገሩ ምኑ ቆሻሻ ነው መሰለኝ ያሳደገው። ምንም ሊቢያ 13 አመት ሴት ልጅ ደፍሮ ነው የወጣው አሉ። አስረግዞ ነው የወጣው። እንደዚህ አይነቱን ቆሻሻ እንደገና ስንት ሴት ሆኖስ አሁን ገና ጉዱ ሲወጣ ታያለሽ። ፍርድ ቤት ዛሬ ቀጠሮ አለኝ ከለው ይርጋ። ገና ጉዱ ሁሉ ይወጣና ፐብሊክ ነው የማወጣው ወረቀቱን ታይዋለሽ። ስለዚህ አንቺ ትንሽ ጭንቅላት የለሽም እንዴ? ትንሽ አታስቢም? አንድ ሰው ሬድ ፍላግ አይሆንብሽም? አንድ እንኳን እንደዛ ሲሳደብ እንኳን ኢቨን ሌላው ይቅር እኔን ሰደበኝ ስልሽ እንኳን ትንሽ አይሰማሽም? እንደው ይስጥል ከሱ ጋር አብሰስድ ሆነሻል። ኧረ በእናትሽ አንቺ ራስሽ ትንሽ አስተካክይ ጭንቅላትሽን። በእውነት ይሄ ጥሩ ትክክል አይደለም። something is wrong። እና ይሄ ባለጌ ከህይወት ይውጣ። እኔ ከሱ ጋር ስለሱ ማውራት አልፈልግም። በእውነት ካሁን በኋላ ምንም ብሰማሽ አልመልስም ስለሱ። በቃ በእውነት ዝም ብዬ ነው የማልፈው። ካሁን በኋላ ስለሱ እናውራ ፕሌስ። አምዳን ነው የምልሽ። ዴቭ አሪፍ ልጅ ነው፣ አይቼዋለሁ። ኢትዮጵያም ያ ከዴቪድ ጋር ፈቅጄላታለሁ። ውጭ ዴቪድን ሃንጋውት አድርጊ ብያታለሁ። ልጁ ዴቪድ ስርዓት ያለው ልጅ ነው። እናቱንም ተታውቂያታለሁ። በጣም የጨዋ ልጅ ነው። በጣም ያ በዛኔ ከጨዋ ልጅ ጋር እኮ ነገርኩሽ 20 አመቷ ነው እንደልባቱ። ይሄ እኮ አሌክስ ምድት ሌባ ደፋሪ ልደፍራት እኮ ነው። በቃ ህይወቷን ሊያበላሽ። ዴቪድማ ጨዋ ልጅ ነው። ደስታውን አልችለውም ስገማ